እውር ማብራት፣ ጎባጣ ማቅናት፣ ለምጽ ማንሳት ለኢየሱስ ክርስቶስ ተራ የተራ ነገር ነው። እናቶቻችን ወደ ገበያ ሲሄዱ ሽንኩርት ሲገዙ እግረ መንገድ ቃሪያ ገዝተው እንደሚመለሱ በጣም ትንሽ ነገር ነው፣ ትልቅ ነገር አይደለም። እሱ የመጣው ሌላው ነፍስን ለማዳን ነው። በሰው ላይ የተንሰራፈውን የዲያብሎስን ግዛት አንኮታኩቶ ጥሎ ለአንድና ለመጨረሻ ጊዜ በቀራንዮ በሚከፍለው ዋጋ በብሉይ ኪዳን ያሉትን ወደ ገነት መልሶ ወደ ሀገራቸው መልሶ ለኛ ደግሞ መንገዱን አጽንቶ ዕዳችንን አስወግዶ ካሳ ከፍሎ እኛን ነፃ ለማውጣት ነው። ስለዚህ እኛም ዛሬ ጌታ ሆይ ዛሬ አድን እንለዋለን። ዛሬም በናፍቆት እንጠራዋለን። ኢየሱስ ክርስቶስ የዓለም ናፍቆት ነው፣ የማይጠገም ነው። ዘባሃቤከ ያዕርፍ ነጽሮተ ኩሉ ነባብያን መላእክት አይተው የማይጠግቡት እኛም አይተን የማንጠግበው የዘላለሙ የነፍሳችን እርካታ የነፍሳችን ደስታ በምድርም ሆነ በአርያም ሆሳዕና የሆነ መድኃኒት የሆነ ማንንም የማይንቅ ትላልቆች ፍለጋ የማይድ ትናንሾችንም የማይንቅ ያማሩ የነገሥታት ቤቶችን የመሳፍንት ቤቶችን ሳይሆን ትንሿን ኮሳሳዋን ያደፈችዋን የቤተልሔምንም ግርግም የመረጠ እኛም እግዚአብሔር ዛሬ እኛን ይመርጠናል፣ ይወደናል።